ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት ናችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። እንግዲህ ሰሞኑን እዚሁ ሚዲያ ላይ አንዳንድ ፕሮቴስታንት ወንድሞቻችን ክርስቲያኖች ላይ ጥያቄ ሲያነሱ እየተመለከትን ነው። ይህም በክርስቲያኖች መካከል የአስተምህሮ ልዩነት አለ ብለው የክርስቶስ ባህሪ ላይ ይሄ ፍጡር ፈጣሪ ከሚለው ጋር በተያያዘ ጥያቄ እያነሱ ነውና እዛ ላይ እኔ ምናልባትም የማያዳግም አይነት ምላሽን አስቀምጥና ሐሳብን አነሳና እዛው ምላሽ እዛው ሐሳቤ ላይ ደግሞ ተንተርሼ ፕሮቴስታንቲዝም ላይ አንድ ሁለት ነጥቦችን አነሳለሁ። እዛው ሐሳቤ ላይ ተንተርሼ ማለት ነው። እነዚህ ሁለት ነጥቦች አንደኛ ፕሮቴስታንቶች አሁንም በኢየሱስ እንደማያምኑ ሌላ ተጨማሪ ማሳያ መስጠት ነው። ሁለተኛው ደግሞ የጌታችን ንግግር ፕሮቴስታንቲዝም ላይ ተግባራዊ ሊሆን የማይችልበት መንገድ ማለት በጣም ግልጽ እንደሆነ ደግሞ ሌላ ተጨማሪ ማሳያ የምሰጣችሁ ይሆናል። ዛሬ የማነሳው ሐሳብ በጣም ወሳኝ ነጥብ ነው ብዬ ስለማስብ በደንብ አድርጋችሁ ለመስማት ሞክሩ። እሺ፣ በደንብ አድርጋችሁ ፕሊዝ። ስንትም ሰው አየው ስንት ሰው ግን የምታዩ ሰዎች ሁሉ በደንብ አድርጋችሁ ስሙ ፕሊዝ። እሺ፣ እንቀጥል። የተነሳውን ጥያቄ ልንገራችሁና ከሱ ሊጀምር አስቀድሜ እንግዲህ ምንድነው ከክርስቶስ ባህሪ ጋር ተያይዞ ከዚህ ቀደም አንድ የነገርኳችሁ ነገር ነበር። ይህም ምንድነው ጌታችን ኢየሱስ እርግጥ ነው አንድ ባህሪ ነው ያለው። ኦኬ፣ ያ አንዱ ባህሪ ግን ነጠላ የሆነ ባህሪ አይደለም። ነጠላ የሆነ ባህሪ ሳይሆን ኮምፖዚት የሆነ ባህሪ ነው ያለው። ማለትም ውህድ የሆነ ከሁለት ባህሪ የሆነ ባህሪ ነው። ይህ ባህሪ የክርስቶስ ባህሪ ነጠላ አንድ የአምላክ ባህሪ ብቻ አይደለም፣ ወይም የሰው ባህሪ ብቻ አይደለም፣ ከሁለት የሆነ ባህሪ ነው። ስለዛ የሁለቱንም ባህሪያት ኳሊቲዎች የሚይዝ ሁለቱንም ባህሪያት ሳይጠፋፉ የሚኖሩበት ነው። ግን ስንት ነው? ተዋህደው አንድ ሆኗል። መነጣጠል አይቻልም ማለት ነው። አንድ ስንል ሲምፕል የሆነ አንድ ሳይሆን ኮምፖዚት የሆነ አንድ፣ ነጠላ የሆነ አንድ ሳይሆን ውህድ የሆነ አንድነትን የሚያሳይ ነው። ስለዚህ የሁለቱም ባህሪያት መገለጫዎች ጸንተው ነው የሚኖሩት። ለምሳሌ የአምላክነት ባህሪ አለው። የአምላክነት ባህሪ የተፈጠረ ነው ያልተፈጠረ? ያልተፈጠረ አንክሪኤትድ ነው። እሺ፣ የሰውነት ባህሪ የተፈጠረ ነው ያልተፈጠረ? የተፈጠረ። ስለዚህ የተፈጠረው ባህሪ ካልተፈጠረው ባህሪ ጋር ተዋህዶ በአንድነት ጸንተው ይኖራሉ። ስለዚህ የአንዱ ኮምፖዚት የሆነው ውህድ የሆነው ባህሪ ክሪኤትድም አንክሪኤትድም ነው፣ ፍጡርም ፈጣሪም ነው። ኦኬ፣ ምክንያቱም የአንዱ ባህሪ የክርስቶስ ባህሪ ኮምፖዚት ስለሆነ። ታዲያ ግን ምንድነው አሁን ጥያቄ ሆኖ የተነሳው? ኦኬ፣ አንዳንድ መምህራን ግን ፍጡር የምትለው ቃል መጠቀም የለብንም እያሉ ነው፣ እንደው አይባልም እንደዛ እያሉ ነው የሚል ነገር ነው የተነሳው። እንግዲህ የተቆራረጠች ቪዲዮ ነው በእርግጥ ያየሁት እና ሰው ፍጡር የሚለውን ቃል አንጠቀምም ሲሉ ምን እያሉ ነው የሚለው ነገር የተወሰነ ለማየት ሞከርኩኝ። ሰውነቱን ክደው ነው ብዬ ነበር፣ ግን አይክዱም። እኚህ መምህራን ተናገሩ የተባሉት መምህራን የጌታችንን ሰውነቱን አይክዱም። ሰውነቱን ካልካዱ ዩቲኪያኒዝም ሊሆን አይችልም። መቼ ሳይሆን አውጣኪያዊነት ሊሆን አይችልም። ሰውነቱን አልካዱም አትሊስት። ስለዚህ አሁን ኖ ያሉት ፍጡር የምትለዋን ቃል ነው አይደል? ፍጡር የምትለዋን ቃል ከሆነ ኖ ያሉት ለምንድን ነው? ፍጡር የምትለዋን ቃል እንደው ይቅር ብለው ማለት እንደው መጠቀሙን ያልፈለጉት ለምንድን ነው የሚለውን ከእነርሱ ማብራሪያ የተወሰነ ነገር ለማግኘት እሞክራለሁ። እኔ ቀጥታ የማገኛቸው ከሆኑ ቃል የምገባላችሁ ራሳቸውን መምህራን እንዲህ ያሉ የተባሉትን አናገራችኋለሁ እና የሆነ ጽሑፍ አዘጋጅና እሱንም ሰጣችኋለሁ፣ አሳያችኋለሁ። ለእነሱም ለትልልቅ መምህራን ማሳይና ለእናንተ ከዛ በኋላ የማካፍላቸው ይሆናል በፒዲኤፍ አጠር ያለ ጽሑፍ አዘጋጅቼ ማለት ነው። ያም ሆነ ግን አሁን የክሬትድ እና አንክሬትድ የሚለው ይሄ ፍጡረ ፈጣሪ የሚለው ቃል እስከማቀው እንግዲህ እኔ እስከማቀው ድረስ በሁሉም ኦሪየንታል ኦርቶዶክስ አብያተ ክርስቲያናት የታመነ ነው እና ማስረጃ የሚቅረብ ቢባል ከመጽሐፍ ቅዱስም ከአባቶችም በኋላም ደግሞ ከተዋህዶ ተንታኞች ከነ ቅዱስ ሳዊሮስ ዘአንጾኪያም በርካታ ማስረጃዎች የሚቀርብበት አይነት ነው ብዬ አስባለሁ። እና አሁን የነዛን መምህራን ጉዳይ ግን እንደዛ አደርጋለሁ። ግን ሰው ማለት የቃላት ይቺ ፍጡር የምትለው የቃል ጉዳይ ብቻ እንጂ ያስተምሩ የሃይማኖት እንዳልሆነ ግልጽ ነው። ምክንያቱም ሰውነቱን ስላልካዱ፣ ሰውነቱን ካልካዱ የሃይማኖት ልዩነት ነው ማለት ስለማይቻል። የሃይማኖት ልዩነት ቢኖርስ ግን ምንድን ነው የሚፈጠረው? የሃይማኖት ልዩነት በሁለት ክርስቲያኖች መካከል ቢፈጠር ምንድን ነው መፍትሄው? አንተም በራስ በተረዳው ሂድ፣ እኔም በተረዳሁት በራስ ሄዳለሁ ነው የሚባለው? አይደለም። እንኳን የሃይማኖት እዚህ አገላለጹ ላይ ራሱ እንግዲህ የሆነ አንዳንድ ነገሮችን ማድረጋችን አይቀርም። የአገላለጽ ራሱ ልዩነት መኖር የለበትም ብለን የተነሳ ነው እኛ ክርስቲያኖች የአገላለጽም ልዩነት ሊኖር አይገባም ብለን የተነሳ ነው። ለማንኛውም ግን ልዩነት ሲኖር ግን ምንድን ነው የሚደረገው? እንዳልኳችሁ አንተም በመረዳት እኔም በመረዳት እንቀጠል ብለን እንናገራለን? ኖ፣ እንደዛ አናረግም። የምናደርገው ምንድን ነው? ቤተ ክርስቲያን ትጠይቃለች። አየህ፣ የበላይ አካል አለብን። ቤተ ክርስቲያን አለች፣ የጌታ ቤተክርስቲያን። ከዚህ ጋር ተያይዞ ኢየሱስ የተናገረው ቃል አለ። ኢየሱስ የተናገረውን ቃል በደንብ አድርጋችሁ አዳምጡኝ። እዚሁ ላይ ነው ተንተርሼ ደግሞ እዚሁ ጥቅስ ላይ ተንተርሼ ነው ፕሮቴስታንትን የምንጠይቀው። እሺ፣ ምንድነው ጌታ የተናገረው? በማቴዎስ ወንጌል ምዕራፍ 18 ላይ ከቁጥር 15 ጀምሮ ጌታ እንዲህ ብሎ ተናገረ። ወንድምህ ቢበድል አለ። አንዳንድ ተርጓሚዎች ቢበድልህ ብለው ተርጉመዋል። ምክንያቱም አንድ የግሪክ ቴክስት ላይ ምንድነው ኤሴ የሚል አጌንስት ዩ ማለት ቢበድልህ፣ አንተን ቢበድልህ የሚመስል ነገርን በብራኬት ያስቀመጠ የግሪክ ቴክስት አለ። ከሱ ጋር ሲወስዱ ቢበድልህ ብለው ተርጉመዋል። ግን ዋና ግን ቃሉ
ወንድምህ ቢበድል ኃጢአትን ቢያደርግ ቢስት እንደማለት ነው። ኦኬ ወንድምህ ኃጢአትን ቢያደርግ ቢበድል ኦኬ ወይ ቢስት ምን ታደርጋለህ? ሄደ ወንድምህን ራስን ብቻችሁን ሆናችሁ ትመክረዋለህ። ኦኬ ትወቅሰዋለህ። ውቀሰው ይልና ቢሰማህ ወንድምህን ገንዘብ አረከው። ለምሳሌ ኑፋቄን ቢያስተምር፣ ኑፋቄን ቢናገር፣ ሐሰተኛ ትምህርትን ቢናገር ይሄ ራሱ መሳት ስለሆነ ይሄ በራሱ ኃጢአት ስለሆነ ኦኬ ከኃጢአቶች ውስጥ አንዱ ምንፍቅና ነው። ቢናገር ለብቻው ሄደ ታወራዋለህ እና ቢሰማ ገንዘብ አድርገው። ባይሰማ ግን ነገር በሁለትና በሶስት ምስክርነት አፍ ስለሚጸና ከአንተ ጋር አብረህ አንድ ወይም ሁለት ሰው ይዘህ ሂደና ደግሞ ንገረው ይላል። ይህን የሚናገረው ማን ነው? ኢየሱስ። ይህንን ሰው ይዘህም አንድም ሁለት ሰውም ደግሞ ይዘህ ሄደ ደግሞ አልሰማም ቢልስ? አልሰማም ቢል ምረው ይፈጠረው? በቃ እንግዲህ ሁላችንም አልሰማም በል የራስህ ጉዳይ ወይ ባለህበት ጽና ምናምን ትለዋለህ? ኑ አትለውም። ይልቁንም ለቤተ ክርስቲያን ደግሞ ንገራት አለ። አይተዋል። መጨረሻ ላይ የሚሄድ ወዴት ነው? ይሄድና ወደ ቤተ ክርስቲያን ቴል ቱ ዘ ቸርች ነው የሚለው። ባይ ዘ ዌይ እዚህ ላይ በጣም መጠንቀቅ አለብን። ዘ ቸርች ነው የሚለው። ዘ ቸርች ካለ የሆነችን ፓርት ብቻ ላይሆንም ይችላል። ዘ ቸርች ካለ የጌታን ቤተክርስቲያን ነው። አስቀድሞ ይሄ ያለው ማቴዎስ ወንጌል ምዕራፍ 18 ላይ ነው። ቀደም ብሎ 16ኛው ምዕራፍ ላይ ኢየሱስ ስለ ቤተክርስቲያን የተናገረው ነገር አለ። ምን ብሎ? አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። ምኔን? ቤተክርስቲያኔን። ስለዚህ ስለ ክርስቲያን ሲወራ እችን ነው ትዝ ሊለን የሚገባው። ቤተክርስቲያኔን እሰራለሁ አለ። ከዛ በኋላ 18ኛው ምዕራፍ ላይ ሁለት ምዕራፍ ዞር ብሎ ደግሞ ለቤተክርስቲያን ንገራት አለ። እሺ ቤተክርስቲያንን ግን ካልሰማ አለ ቤተክርስቲያንን ካልሰማ ምንድን ነው የሚፈጠረው? ቤተክርስቲያንን የጌታ ቤተክርስቲያንን አልሰማም የሚል ሰው ምንድን ነው የሚሆነው? የራሱን ቸርች የራሱን ቤተክርስቲያን ሄዶ ይመስረት ነው አይደለም? በፕሮቴስታንት እንደዛ ነው። ከአንዱ ጋር ካልተስማማ ሄደ የራሱን ቤተክርስቲያን ትከፍታለህ፣ ትቀጥላለህ። አለቀ። ቴል ኢት ቱ ዘ ቸርች ይልና ለቤተክርስቲያን ንገራት ይልና ቤተክርስቲያንን ባይሰማ ግን እንደምን ይሁንልህ? እንደ አህዛብ እና እንደ ቀራጭ ይሁንልህ። እንደ አረመኔ ብሎ ተርጉሞታል። አማርኛውን አረመኔ አይደለም አረማዊ ይሆናል። የ2000 ትርጉሙ አረማዊ ይለዋል። አህዛብ ማለት ነው። እንደ አህዛብ እንደ ቀራጭ ይሆንልህ። አህዛብ በአይሁዳውያን ዘንድ ምንድን ነው? አህዛብ ከእግዚአብሔር ሕዝብ ውጭ ያለ ማለት ነው። ከእግዚአብሔር ሕዝብ ውጭ ያለ፣ ቀራጭም የተናቀ ነው፣ የተለየ ነው። ኦኬ ስለዛ ከእግዚአብሔር ሕዝብ ውጭ ይሁን ሲል በሐዲስ ኪዳን የእግዚአብሔር ሕዝብ ቸርች ናት ቤተክርስቲያን። ቸርች የተባለችው ዘ ዲፋይናት አርቲክልን ተጠቅሞ ዘ ካለ ቀደም እንዳልኳችሁ የጌታን ቤተክርስቲያን ነው። ዓለም አቀፍ ቤተክርስቲያን ናት። ከእርሷ ይለያል፣ ኤክስኮሚኒኬት ይደረጋል። ለዛ ነው ቀጣዩ ጥቅስ ምን ብሎ የሚናገረው? ይህ ነገር ተፈጻሚነት የሚኖረው በጳጳሳቱ በኩልም ስለሆነ ምን ብሎ የሚናገረው? በምድር ላይ ያሰራችሁት በሰማይ ይታሰር ይላል። ኢሚዲየት ቀጣይ ቨርስ ምን አለ? በምድር ላይ የምታስሩት በሰማይ ይታሰር ይሆናል፣ በምድር የምትፈቱት ደግሞ በሰማይም የተፈታ ይሆናል። ኦኬ ሰው የሆነ ዲስፒዩት ቢነሳ የሆነ አለመግባባት ቢፈጠር የምትጠየቅ አካል አለች። አሁን እኛ ጋር ቤተክርስቲያን ዘንድ የእሷን ድምፅ እንሰማለን። የእሷ ድምፅ የክርስቶስ ድምፅ ነው የሚሆነው። ኦኬ በእርሷ በኩል ክርስቶስ ይናገራል። ሰው በተለይ በዓለም አቀፍ ደረጃ ሲሆን ማለት ነው። ስለዛ ቤተክርስቲያን ትጠይቃለች። ፕሮቴስታንቲዝም ላይ ግን ቤተክርስቲያን ትጠይቃለች። አሁን ክርስቶስን አያምኑም የምንልበት አንዱ ምክንያት ይሄ ነው። የትኛው? ጌታ ኢየሱስ ለቤተክርስቲያን ንገራት አለ። አሁን ለማን ትነግራላችሁ? እርስ በርስ ለምሳሌ እዚሁ ሚዲያ ላይ ስትከራከሩ እምቢ ሲባል እስቲ ለማን ትናገራላችሁ? ለቤተክርስቲያን ትናገራላችሁ? አትናገሩም። የት አለች ቤተክርስቲያን? ዘቸርችን የተባለ አንዲት ቤተክርስቲያን ማናችሁም ሄዳችሁ ልትናገሩላት የምትችል አይነት ቤተክርስቲያን አላችሁ? የላችሁም። ስለዚህ በክርስቶስ ኢየሱስ አታምኑም ስለማትተገብሩት። ተያያዥነቱ ይሄ ሁለተኛው የሚነሳው ነጥብ ደግሞ ይሄ ነው። የትኛው? የክርስቶስ ቃል በፕሮቴስታንቲዝም ላይ ተግባራዊ መሆን አይችልም። ለቤተክርስቲያን ንገራት አለ። ለምሳሌ ጥምቀት ለድህነት ያስፈልጋል አያስፈልግም የሚለው ቃል ክርክር ሆኖ ቢነሳ ለማን ይነገራል? ለማንም አይነገርም ፕሮቴስታንት ላይ። ለምን? አንደኛው ቸርች አዎ ያምናል ሲል ሌላኛው ደግሞ አያምንም ሊል ስለሚችል። ስለዛ ለየትኛው ትናገረዋለህ? አንድ ቸርች አይደለም ፕሮቴስታንት ሲጀመር ብትንትን ያለ ነው። ቸርች ስር ባይዜ እነሱ ስለሚሉት ነው እንጂ ቸርች አይደለም ፕሮቴስታንቲዝም። የተለያዩ ሴክቶች ናቸው። እነዛ ሁሉም ሴክቶች እርስ በርስ ይለያያሉ። አንድ የሆነ ቸርች አይደለችም። ስለዛስ የሚነገርላት ቸርች የለችም። ተግባራዊ መሆን አይችልም ማለት ነው። ለቤተክርስቲያን ንገራት የሚለው ቃል ኦኬ ሰው ከዛ አንጻር ልንመለከተው ይገባል። በእኛ ዘንድ ያለው ግን ልዩነት ቢፈጠር ፕሮቴስታንቲዝሙ ጋር ልክ ልዩነት ሲፈጠር በቃ አንተም በመረዳት ይቀጥል፣ እኔም በመረዳት ይቀጥላለሁ። ዝም ብለን ፍቅር ያኑረን። ልክ አንድ የፕሮቴስታንት መምህር ብሎ ነበረ፣ ትምህርት ሲቀንስ እያደረግን ፍቅርን እንጨምራለን። የምንስማማባቸውን ትምህርቶች ዝም ብለን እንቀንሳቸው አይነት ነገር ማለት ነው። በእኛ ዘንድ ግን አንተን በመረዳት እኔም በመረዳት የሚባል ነገር የለም። ተጠያቂ አለች። ማን? ቸርች። ይህንን ላይቭ ላይ ዛሬ ገብተን እናወራለን። ጥያቄ ያላችሁ እዚህ ጉዳይ ላይ ፕሮቴስታንቶችም ኑና እኔን ጠይቁኝ። ይቆየን።